ከዛ ውጪ ግን መንፈሳዊ ህይወት ሾው ኦፍን መሆንን አይፈልግም። ልታይ ማለትን አይፈልግም። አቤተኛስ እንዲታወቅልን እንዲታይልን ናቸው ተብለን እንድንመሰገን ምን ያላደረግነው ነገር አለ? መታየት ባለብን ደብዝዘን የምንገኝ፣ መታየት በሌለብን ደምቀን ለመታየት የምንሞክር ሰዎች እኮ ነን እኛ። ይሄ ነው መንፈሳዊ ሰው መሆን ግን አይደለም። ጌታችን የተናገረውን በተግባር አሳያቸው። እኛ ያወራነውን በመንፈሳዊ ህይወታችን ላይ በተግባር እንኖራለን። ጾሙ፣ ጸልዩ፣ ስገዱ፣ መጽወቱን ተውት፣ ሱባኤ ግቡ ቀላል እኮ ነው ሲነገር። ኧረ በስመ አብ በጣም ነው የምናሳዝነው እኮ እኛ። የአባቶቻችን ተጋድሎ እኮ ቀለለ አፋችን ላይ 40 ዓመት 80 ዓመት 100 ዓመት እንዲህ አክል ዓመት ገዳም ዘግተው ለኖሩ አባቶቻችን ብለን ታሪኩን ስንናገረው ለሰሚውም ለተናጋሪውም ቀለለ። እንዴት ግን ከባድ እንደሆነ እኛ የተናገርነውን ለመኖር እግዚአብሔር አምላክ ይፍቀድልን። እውነት መንፈሳዊነት ይሄ ስለሆነ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኒት ነው። እንደ መድኃኒትነቱ ደግሞ መድኃኒት ሆኖ የመጣው ለማን? ለእኛም። መንፈሳዊነት ማለት ይሄ ለሌላው መድኃኒት መሆን አለብን። ለሌላው ለሚታመመው ወንድም እህት መትረፍ መቻል አለብን።